ፍቅር በእስላም የተጠላ ነገር አይደለም። ይልቅስ በፍቅር ስም የሚፈጸሙት ኃጢአቶችና ፍቅር ለሚመስሉን ነገር መልፈስፈሳችን አልተወደደም። ችግር ሳያስቸግረን በፊት እንቸገራለን። የሆነን ሰው በሆነ ነገር አድንቀነው ተመስጧችን ትንሽ ከረዘመ ያ ተመስጧችን ፍቅር ይመስለንና እጅ መስጠት ሳይገባን እጅ እንሰጣለን። በቃ ፍቅር ይዞናል እንላለን። ያ ፍቅር የሚመስለንን ነገር ያባበልንም ያልተገባ መስዋዕትነት እንከፍላለን። ይብቃን። በስሜት መነዳት ጥሩ አይደለም። ያስተውለት ንፋስ ይንፈስብን። በፍቅር ሳይሆን ፍቅር በሚመስል ነገር እየተጃጃለን አላህ የማይወደውን ሥራ የምንሰራ ሰዎች ከቀጣዩ ጥንክር አንዳች ተግሳጽ እንደምናገኝ ተስፋለን። አንዱ ወንድማችን አንዲቷን እንዲህ ተለያት፣ እንዲህ በሚል የፍቅር ደብዳቤ የኔ ቆንጆ ባገኝሽ ከናፍቆት ብዛት አቅፌሽ አነባለሁ አልልሽም። ለማቀፍ እኮ አቅም ያስፈልጋል። ባይሽ ሰውነቴ ብርክ የሚይዘው ውሃ ሆኖም የሚፈስ ይመስለኛል። ይሁን እንጂ እንዲህ የናፈኩሽም ቢሆን ላገኝሽ አልፈልግም። ምክንያቱም እኔ ጌታዬን ተገናኝ መሆኔን አውቃለሁና ነው። አውቃለሁኝም ላስተዳድርሽ አልችል እንደው ላገባሽ አቅም ከሌለኝ ውበትሽ መፈተኛዬ ነው። ስለዚህም ወደ አንቺ እየተሳብኩም ቢሆን አንቺን ወደኔ አላቀርብሽም። ሐራም በሆነ መልኩ ቀርቤሽ ባሸንፍሽ ተሸናፊ ነኝ፣ ብጥልሽ ወድቄያለሁ። ታዲያ ለምን እቀርብሻለሁ? فصدقت في عهدي معه وبدأت أحكيها አበባዬ ከሰሙኑ ሰው ሀገር ያጅ ነኝ። ከዚያም ማንንም አላውቅም፣ ማንንም አያውቀኝም። እናም ወዲያ ስደትን ስጀምር ስንቄ ተቋ እንዲሆን ፈላጊ ነኝ። አላህን ፍራቻ። አየሽ፣ አንዳንዱ በገንዘቡ ወዳጆቹን ያቀርባል፣ ሌላው በመልኩ መልኮችን፣ በቁንጅናው ቁንጅናዎችን ይጠራል። እኔ ግን ላንቺ ያለኝን ፍቅር ሰውቼ የጌታዬን ፍቅር ማግኘት እከጅላለሁ። በቀርብሽ እንደምትጠጊኝ እርግጠኛ ሆኜ ሳለ እርቅሻለሁ። ምክንያቱም አላህን መቅረብ እፈልጋለሁና ነው። አሁን የእርሱ ፍቅር የእርሱ እርዳታ አንቺን እንደሚያስረሳኝ አምናለሁ። አምኜም ዳግም እንደማላስብሽ በመተማመን ደህና ሆኜ ይልሻለሁ። ደህና ሆኜ። እኔ ወደ ጌታዬ ሄጅ ነኝ፣ መንገዴንም ይመራኛልና።